ተከብረህ ስትጠራ ተከብረህ እኮ ብትጠራው የእንትኑን ሰው የዚህ የኛን ሰው ወክሎ ወይም ደግሞ ከነሱ ውስጥ አንድ ሁለት ሰው ሶስት ሰው ወይም የተወሰነ ሰው ይመረጥ ሲባል ሄደህ መገኘት አንድ ነገር ነው። አሁን ለሌጋሲ የሚሰራውን ስራ ካልተደናቀፈ በእንደዚህ አይነት ነገር ያኛውም እንደዚህ አንድ ነገር ስትል እንዲህ ምናምን የሚሆን ከሆነ የራሱ ጉዳይ ብለህ ትተዋለህ እኮ አንዳንዴ ብዙም በቃ እንዲህ የሚያስብል ከሆነ የራሱ ጉዳይ ልትል ይችላል። አለበለዚያ ግን ይሄ ሐሳብ እንትን ካለ ጥሩ ሆነ እንሰራለን። ለምሳሌ አሁን ይሄ ቅድም ያልኩ የማህበራዊ ሚዲያው ማህበር እሱ አሁን ሊሰራ ያሰበው ትልልቅ ጉዳይ አለ። ይሁንስ ነገና ተነገደ ትልልቅ ነገሮች ለመስራት እየታሰበ መቼም ለሀገር እየሰራሁ ነው ይቀዳ ግዴለም ለሀገር እየሰራሁ ነው ስትለኝ ምናልባት ለሀገርም የዛሬ እቅድም አስቀምጦ አመት 2 አመት እንዲህ አርጌ አሟላለሁ በ2030 እንደዚህ የሚል መንግስት አለ። በዚህ ሐሳብህና አላማህ ከመንግስት ጋር ምን ያህል ትሰራለህ? አሁን አይ ከመንግስት ጋር አይደለም የምንሰራው፣ እኛ በራሳችን ነው የምንሰራው። ከመንግስት ጋር የምንሰራው ስራ ብዙ የለንም፣ ግን የተወሰነ አገራችንን ህብረተሰቡን ሊያግዝ የሚችል ነገር ካለ መንግስትንም እናግዘውና እንሰራለን። ሰላማዊ የሆነ በቃ እንደሱ አይነት ስራ ላይ ለመስራት ብዙ የሚገርም ነገር አይደለም፣ እንሰራለን። ብቻ ስራ አንዳንዴ በዚህ ልክ መናገር አለብህ። ገባ? ሁሉም አሁን አንገቱን ደፍቶ እንትን ያለው አዶን ምን ስለሆነ እንደሆነ አላውቅም። የሆነ የፈራው ነገር አለ። ፈርቶ ዳር ቆሞ ምናምን መግባት ይፈልጋል፣ ግን ፈርቷል። ገብተን እናሳየው። በቃኛ ሶሻል ሚዲያውን ገብተን እናሳየው። አንተ እኮ ዋና ቦታ እኮ ልብስና አውላልቀህ ራቆትን የምትገባው ለምንድን ነው? ሁሉም ሰው ስላውላለቀ እኮ አይደል? አለበለዚያ እንደዚህ ለብሰህ ብትሄድ የሰው መሳቂያ ነው የምትሆን። በአንተ እድሜ የልጅ ልጅ ከሚሆን ሰው ጋር ለዋኝ ማለት እና ቦክሰር አርጎ መዝለል እድሜ አይፈቅድም፣ ትሰበራለህ። በአንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራከር። በፍጹም ከልጅህ ጋር አይደል እንደምትዋኘው? ምን ችግር አለው? ትዋኛለህ እኮ ታይብ እንደ በየባኛው ቤት ሂድ እስቲ። ሽማግሌ እኮ ልጁን ሲያስዋኝ እኮ ነው እንዳይሰምጥ፣ ነገ ወንዝ እንዳይወስደው፣ ውሃ እንዳይወስደው እያንሳፈፈ የሚያስዋኘው እኮ አያቱ ወይም ቅድመ አያቱ ነው። አንደ ሰው ዘራይት መዋኘት እስካልቻለ ድረስ እሱ መጀመሪያ ማውስ መግባት የለም።